ቅድስት ቤተ ክርስቲያን በገድላቱና በድርሳናቱ የምታወሳው ለብዙ ቅዱሳን ረዳት የሆነ ቅዱስ ሚካኤል ለእኔና ለእናንተም ረድኤትና በረከቱ ይደርብንና ቅዱስ ሚካኤል በዘመናችን ብዙ ገቢረ ተአምራት የሚያደርግበትን የሰሚ በዕለቱ ቅዱስ ሚካኤል ቤተ ክርስቲያን ታሪክ ለዛሬ በአጭሩ እናሳያችኋለን። ውድ የቤተ ክርስቲያናችን የዩቲዩብ ቻናል ተከታታዮች ይህንን ቪዲዮ ለብዙ ሰዎች ይደርስ ዘንድ ሼር በማድረግ በተለያየ ዓለም ሆነው የቅዱስ ሚካኤልን ተአምር ለሚጠባበቁና በቤታቸው ገብቶ ተአምር ይሠራላቸው ዘንድ ቅዱስ ሚካኤልን ለሚማጸኑ ኦርቶዶክሳውያን ክርስቲያኖች ታደርሱልን ዘንድ በቅዱስ ሚካኤል ስም እንጠይቃችኋለን። የብዙ ገቢረ ተአምራት ባለቤት የሆነው የአፎምያ ረዳት የመላእክት አለቃ በድርሳናትና በገድላት ላይ ስሙ የገነነ የብዙ ሰዎች ረዳት ቅዱስ ሚካኤል ብዙ ገቢረ ተአምራት እያደረገበት ያለው የሰሚ በዕለቱ ቅዱስ ሚካኤል ቤተ ክርስቲያን የምስረታ ታሪክ እንዲህ ነው። ቪዲዮውን ላይክ በማድረግ ኮሜንት ላይም የመልአኩ የቅዱስ ሚካኤል በረከት ይደርብን ብሎ በመጻፍ ለሌሎች ሰዎችም ሼር በማድረግ ቪዲዮውን እንድትጀምሩት በቅዱስ ሚካኤል ስም እንጠይቃችኋለን። ይህንን ቪዲዮ ሼር በማድረግ ሌሎች ሰዎች ጋር እንዲደርስ ከማድረግ በተጨማሪ ቻናሉ ተከታዮች እንድትሆኑ ኖቲፊኬሽንም እየደረሰላችሁ ቪዲዮዎች እንዲመጡላችሁ ሰብስክራይብ በማድረግ የደውል ምልክቷን እንድትጫኑ በቅዱስ ሚካኤል ስም እንጠይቃችኋለን። ይህ ድንቅና ብዙ ሰዎች ደጁ ላይ እየደረሱ እየተፈወሱበት የሚገኘው ከአዲስ አበባ 26 ኪሎ ሜትር ርቀት ላይ በገላን ጉዳ ክፍለ ከተማ በሸገር ከተማ አስተዳደር ስር የሚገኘው በቀድሞ የደቡብ ምዕራብ ሸዋ በአሁኑ ደግሞ የሸገር ከተማ አስተዳደር ስር የሚገኘው የገላን ሰሚ በዕለቱ ቅዱስ ሚካኤል ቤተ ክርስቲያን ከተመሠረተ 103 ዓመታትን ያስቆጠረ ሲሆን በ1915 ዓመተ ምህረት አባ ቀጸላ በተባሉ ከዝቋላ ተራራ ግርጌ ስር ከምትገኘው ወንበር ማርያም አጣኝ የነበሩና ታቦተ ሚካኤልን ይዘው በጸሎትና በዓት በማጽናት ከበረሃ ቅዱሳን መነኮሳት ጋር ከሚገናኙ አንድ አባት አማካኝነት ነው። ታዲያ በወቅቱ ምንም እንኳን ምእመናን አምልኮተ እግዚአብሔር የሚፈጽሙበት ልጆቻቸውን ክርስትና የሚያስነሱበትና የሞተ ወዳጅ ዘመዳቸውን የሚቀብሩበት ቅርብ ያለ ቤተ ክርስቲያን ባለመኖሩ አሁን ቤተ መቅደሱ ተተክሎ ከሚገኝበት በቅርብ ርቀት ወደ አዲስ አበባ ሳሎ ቅዱስ ጊዮርጊስ ቤተ ክርስቲያን፣ ወደ ዓለም ገና ደግሞ የእናታችን የወጨጫ ቅድስት ማርያም ቤተ ክርስቲያን፣ ወደ ታችም አለፍ ብሎ የባልጪ መድኃኔ ዓለም ቤተ ክርስቲያን፣ አስቀድሞ ከዚህ ከገላን ቅዱስ ሚካኤል ቤተ ክርስቲያን በፊት የተመሠረቱና የተተከሉ አድባራትና ገዳማት ናቸው። ምዕመናንም ልጆቻቸውን ክርስትና ለማስነሳትና ጸበል ለማስጠመቅ የክርስቶስን ሥጋና ደም ለመብላትና ለመጠጣት እንዲሁም ሰው ሲሞት ለመቀበር በአካባቢያቸው ቤተ ክርስቲያን ባለመኖሩ የ3 ቀንና የ4 ቀን የእግር መንገድ እየተጓዙ ወንዝ እየተሻገሩ አጥቢያ ቤተ ክርስቲያን ስለሌላቸው አስከሬን ተሸክመው ቀብር ለመቅበር የ3ና የ4 ቀን መንገድ እየተጓዙ ከዝቋላ ተራራ ግርጌ ወንበር ማርያም እየደረሱ ሙታኖቻቸውን ይቀብሩ፣ ልጆቻቸውንም ክርስትና ያስጠምቁ ነበረ። ይህንን የተመለከቱት በወቅቱ የወንበር ማርያም አጣኝ የነበሩ የበቁ ቅዱስ መነኩሴ የቅዱስ ሚካኤልን ታቦት ይዘው ለገዳማውያን አባቶች ቦታውን በማስረከብ ወደዚህ ወደ ፉሪ ተራራ አቅራቢያ የሚገኘው በወቅቱ ጋተሎ ተብሎ ይጠራ በነበረው በዚህ ስፍራ ላይ አምጥተው ታቦተ ሚካኤልን መስርተው በአካባቢው ለነበሩ ክርስቲያኖች ደስታን፣ ለልጆቻቸው ክርስትና መጠመቂያ ስፍራን፣ ሃይማኖት ማጽናኛና መማማሪያ ስፍራን፣ ሰንበቴ መጠጫና እንዲሁም ደግሞ የክርስቶስን ሥጋና ደም የሚበሉበትና የሚጠጡበት ቤተ መቅደስ በራሳቸው በግል ገንዘባቸው አውጥተው
ቤተ ክርስቲያን ከምዕመናን ጋር በመተባበር ሠሩ። ከዝቋላ ተራራ ስር ያገኙትንና ያመጡትን የቅዱስ ሚካኤልንም ታቦት በዚህ ስፍራ ላይ አስቀምጠው አረፍተ ዘመን እስከ ገታቸው ድረስ ለ32 ዓመት በቦታው ላይ በማገልገል እኚህ ድንግላዊ ቅዱስ መነኩሴ በቦታው በዓታቸውን አጽንተው ሲጸልዩ ኖሩ። ቀደም ካሉ አባቶች ታሪክ እንደሚነገረው ቅዱሱ መነኩሴ ጻድቅና በሰዎች ዘንድ የተመሰከረላቸው ደግ፣ ለሰው የሚያበሉና የሚያጠጡ፣ ለድሃም የሚራሩ፣ ከባለጸጎች እህል እየለቀሙ ለቅዱስ ሚካኤል እያሉ እየለመኑ ምንም ለሌላቸውና ጣሪ ቀባሪ ለሌላቸው አረጋውያን እንዲሁም ባሏ ለሞተባት ሴት በስጦታ ከታቦቱ ላይ እያነሱ ይሰጡ የነበሩ ታላቅ አባት ናቸው። እርሳቸው በነበሩም ጊዜ እንዲሁም እርሳቸው አረፍተ ዘመን ገጥቷቸው ለ32 ዓመት ሲያገለግሉ ከቆዩ በኋላ ቢያርፉ በእርሳቸው ምትክ ታቦቱን ሊያገለግል የሚገኝ አገልጋይ በሌላ ጊዜ እየተገኘ አንዳንድ ጊዜም እየጠፋ በተለያየ ዘመናት ቤተ መቅደሱ እየተዘጋ ታቦቱ ከመንበሩ ሳይታጣ በንቦች እየተጠበቀ ቆይቷል። በአሁኑ ጊዜም የቅዱስ ሚካኤል ዙሪያ በ4 ስፍራዎች ላይ ንቦች የሚገኙ ሲሆን በተለይም የሚያስደንቀውና ለሰዎች እይታ ግልጽ ቦታ ላይ ያለው ታቦቱን የሚጠብቀውና በአካባቢው ብዙ ገቢረ ተአምራት እንዲደረግ የሚያደርገው ማር እየተቆረጠ ለሌሎች ሰዎች እየተሰጠ እንዲድኑበት ምክንያት የሆነው ከእርሳቸው ዘመን ጀምሮ በቦታው ላይ ታቦቱን የሚጠብቀውና ግቢው ያለምንም ጥበቃ ቢውል ቢያድር ምንም የማይደርስበት በቤተ ክርስቲያኑ ዙሪያ የንብ መንጋዎች በ4 ስፍራዎች ላይ ሲገኙ ለሰዎች እይታ ቅርብ የሆነና ሰዎች ሁሉ ሊያዩት የሚችሉበት ቦታ ላይ የተቀመጠው በወንዶች መግቢያ ወይም በሰሜን አቅጣጫ ባለው መስኮት ላይ ሰዎች ሁሉ የሚመለከቱት ይህ ንብ የመጀመሪያው ነው። ሌሎች 3 ስፍራዎች ላይ በሴቶች መግቢያ እንዲሁም ደግሞ በቤተልሔሙ በተለይም ደግሞ በታች በቤተ መቅደሱ ጀርባ በቁልቋል ውስጥ የሚገኙት ንቦችም የዚህ ቤተ መቅደስ ጠባቂዎች እንደሆኑ ይታመናል። ውድ ኦርቶዶክሳውያን፣ ይህ ቦታ አዲስ አበባ ቅርብ ርቀት ላይ የሚገኝ ቢሆንም ብዙ ሰዎች ሳያውቁት ብዙ በረከት ያለፈበት ቦታ ነው። እግዚአብሔር ቀን ደርሶ በተለያየ ጊዜ ሲዘጋና ሲከፈት የነበረው ይህ ቤተ መቅደስ በአሁኑ ሰዓት ብዙ ኦርቶዶክሳውያን ክርስቲያኖች የሚደርሱበትና የሚፈወሱበት፣ የብዙ ሰዎች ደዌ የሚገለጥበት፣ የብዙ ሰዎች ሕመም በእግዚአብሔር ዘንድ ተራ እንደሆነ የታየበት፣ ብዙ ሰዎች እየደረሱ በተለያየ ስራይና ሕመም ሰዎች መድኃኒት ያበሏቸውና በሆዳቸው የተለያየ ሕመም ያለባቸው ሰዎች፣ በመተትና በአስማት በተለያየ እስራት የታሰሩ ሰዎች በዚህ ቦታ እየተፈቱ ይገኛሉ። እስካሁንም ብዙ አይነ ስውራን አይናቸው የበራላቸው፣ ብዙ ጎባጣዎች ጎባጣቸው የተቃናላቸው፣ ብዙ ሽባዎች ሽባነታቸው የተተረተረላቸው በዚህ ድንቅና ገቢረ ተአምራት የሚደረግበት በዕለት ልመናን ነግረውት በዕለት ደግሞ ጸሎትን ሰምቶ ምሕረትና ይቅርታን የሚልከው የመላኩ ገቢረ ተአምራቱ መገለጫ ስፍራ ከሆነ ሰነባብቷል። ታዲያ በዚህ ድንቅ የፈውስ ቦታ ላይ ምዕመናን ከአዲስ አበባ በመንፈሳዊ ጉዞ በቦታው ላይ በመድረስ በቦታው ያለውን ከቤተልሔሙ ስር የፈለቀውን ጸበል እየተጠመቁ ብዙ ሰዎች ይድናሉ። አባቶቻችን ካህናት በማዕጠንተ ሩፋኤል እነሆ ፈውስ እግዚአብሔር እንዲልክ በምህላና በመጸሎት እግዚአብሔርን ይጠይቃሉ። በተለይም ስለት ለመሳል ቅዱስ ሚካኤልን ለመማፀን በጸሎተ ቀንዲል በመበራት ጸሎት ብዙ ሰዎች ጸሎት እየተደረሰላቸው ምሕረት ያገኛሉ። የቅዱስ ሚካኤልን ድርሳንና የቅዱሳኑን ገድል በተማጽኖ ያዘሉ ቅዱሳን ሰዎች በቦታው ላይ ደርሰው እነሆ ፈውስ ያገኛሉ። ልጅ የሌላቸው በልጅ ይባረካሉ። ትዳር የሌላቸው በትዳር ይባረካሉ።
ለጤናቸውም ደግሞ ቅዱስ ሚካኤልን የተማጸኑት ቅዱስ ሚካኤል ጤናቸውን ይመልስላቸዋል። አባቶችም በመጽሐፈ ሳሙኤል ቀዳማዊ እንደተጻፈ በሰላም ሂጂ እግዚአብሔር ስለትሽን ይስማሽም እንደተባለ በሰላም ሂዱ እግዚአብሔር ስለታቸውን ይስማ ብለው ያሰናብቷቸዋል። ድነውም ለምስክርነት በምታዩት ሁኔታ በቦታው ላይ ይቆማሉ። አባቶቻችን ካህናት ባለመታከት ምዕመናንን ቅባ ቅዱስ እየቀቡ መስቀል እያሹ በጸበል እያጠመቁ በብዙ አጋንንት እስራት የታሰሩ ሰዎች እንዲፈቱ በንባና በጸሎት ወደ እግዚአብሔር ይማልላሉ፣ ይለምናሉ፣ ይማልዳሉ። ያንንም እግዚአብሔር በምሕረት ዓይኑ ምዕመናኑን እንዲመለከት ዕለት ዕለት በቦታው ላይ ስመ ክርስትናቸውን የሰጡ እናቶችና አባቶች፣ እህቶችና ወንድሞች እነሆ እግዚአብሔር ምሕረት እንዲያደርግላቸው አባቶቻችን በጸሎት ይጠይቁላቸዋል። እግዚአብሔርም ስለታቸውን እየሰማ ለምስክርነት በአውደ ምሕረቱ ያቆማቸዋል። ታዲያ እናንተም በዚህ ገቢረ ተአምራት በሚደረግበት ድንቅ ሥራውን እግዚአብሔር በሚገለጸበትና በሚገልጽበት የምሕረቱ አደባባይ ላይ በመገኘት የበረከቱ ተካፋዮች እንድትሆኑ ቅዱስ ሚካኤል ኑ ልጆቼ እፈውሳችኋለሁ፣ አድናችኋለሁ፣ እናንተንም ለምስክርነት አቆማችኋለሁ እያለ ይጠራችኋል። ይህ መልእክት የደረሳቸው ኦርቶዶክሳውያን ክርስቲያኖች ቦታው ላይ በመገኘት የበረከቱ ተካፋዮች እንድትሆኑ ከወዲሁ ተጠርታችኋል። የቦታውን አድራሻ የምትፈልጉ ከዚህ በታች በተቀመጡት የሞባይል ስልክ ቁጥሮች በመደወል ወደ ቦታውን በመገኘት የበረከቱ ተካፋዮች እንድትሆኑ ተጠርታችኋል። አምላካችን እግዚአብሔር ኢትዮጵያን ይባርካት። መልአኩ ቅዱስ ሚካኤልም እኛን ሁላችንን ለደጁ ያብቃን፣ ለምስክርነቱም ያቁመን። ውድ ኦርቶዶክሳውያን ክርስቲያኖች ይህ ቪዲዮ ለሌሎች ሰዎችም እንዲደርስ ሼር እንድታደርጉት፣ በተጨማሪም ደግሞ በመላው ዓለም ያሉ ክርስቲያኖች የቅዱስ ሚካኤል ወዳጆች ቦታውን ይረግጡት ዘንድ እናንተም በቦታው ተገኝታችሁ የበረከቱ ተካፋዮች እንድትሆኑ ይህም ቪዲዮ ለብዙ ሰዎች ሼር በማድረግ የቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቷን በመጫን በቦታው ላይ ቅዱስ ሚካኤል የሚያደርገው ገቢረ ተአምራት በተለያየ ጊዜ የተደረጉ የተሰጡ ምስክርነቶችም እንዲደርሷችሁ ይህንን ቻናል ሰብስክራይብ እንድታደርጉ ከወዲሁ ለማሳሰብ እንወዳለን። እግዚአብሔር ሰላም ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።